ትንቢት ለመስማት ቸርች ሄዳችሁ ዛሬማ እግዚአብሔር ይናገረኛል፣ እግዚአብሔር ሆይ ወደፊት ስለማገለግልበት አገልግሎት፣ ወደፊት አንተ ስለኔ ስላሰብከው ነገር ዛሬ መስማት ፈልጋለሁ ብላችሁ ፕሬይ አድርጋችሁ ሄዳችሁ ምንም አይነት ነገር ሳትሰሙ እንድትመለሱ የሚያደርገው እግዚአብሔር ለምን መሰላችሁ? እናንተ ካለባችሁ ረሃብ የተነሳ ስለ ፊውቸር ለማወቅ ካለባችሁ ጉጉት የተነሳ እንደዚህ አይነት ነገር ፐብሊክሊ እንዲናገራችሁ ስትሄዱ እግዚአብሔር እዛ ቦታ ላይ እናንተ ሳትደርሱ እናንተ ለዛ ለተጠራችሁበት ጥሪ የሚመጥን አይነት ማቹሪቲ ላይ ሳትሆኑ ሰው ፊት ያንን ነገር ቢናገር መንፈሳዊ ችግርም ስላለው ምናልባት አገልጋዩ ራሱ ቢያቅ አይቷችሁ ራሱ ሲምፕሊ አገልጋዩ በምን አይነት ነገር እንደምታገለግሉ ወደፊት ምን እንደሚገጥማችሁ ቢያቅ እንኳን አገልጋዩ እግዚአብሔር እንዲናገር አይፈቅድለትም። ለምን? በዛ ሰዓት ሲናገር ሰዎች ብቻ አይደለም የሚሰሙት፣ መንፈሳዊ ዓለምም ይሰማል። በነገራችን ላይ መንፈሳዊ ዓለም ላይ ያሉ ኢንቲቲዎች፣ ፕሪንሲፓሊቲዎች፣ አጋንንቶች የሚሆኑ መላእክት የሚሆኑ እግዚአብሔር ለእናንተ ያስበውን ኢተርናል ፕላን በራሳቸው አያውቁም። እግዚአብሔር ሲናገር እግዚአብሔር በእናንተ ላይ ያስበውን ነገር ሲገልጥ ነው አንደርስታንድ የሚያደርጉት እንደናንተ ማለት ነው። ይሄ ነገር በተገለጠ ጊዜ እግዚአብሔር ለእናንተ ምን እንደሚያስብ በተነገረ ጊዜ የጨለማ መናፍስትም ጭምር ይሰማሉ። በዚህ ሰዓት እናንተን አታክ የሚያደርጉበት፣ እናንተን የሚያጠቁበት፣ እናንተን ቻሌንጅ የሚያደርጉበት ስፔሲፊክ የሆነ ፖይንት አገኙ ማለት ነው። ከዚህ በፊት ሲዋጓችሁ እነሱ ፕሬዲክት ባረጉት ነገር ነው ሊሆን ይችላል ብለው ባሰቡት መንገድ ነው የሚዋጓችሁ። ነገር ግን ጥሪያችሁ ስፔሲፋይ ሲደረግ፣ ጥሪያችሁ ሲነገር ሲታወቅ ከዛን ቀን ጀምሮ እናንተን አታክ ማድረግ የሚጀምሩት በዛ ዳይሬክሽን ይሆናል ማለት ነው። ስለዚህ ትልልቅ ነቢያት አታክ በሚደረጉበት ሌቭል ህይወታችሁ ላይ እናንተ ኤክስፔክት የማታደርጉት አይነት ፈተና መከራ ይመጣል። ስለዚህ እግዚአብሔር ያለ ጊዜው እንደነዚህ አይነት መከራዎች ህይወታችሁ ላይ እንዲመጡ አያደርግም ማለት ነው። ለዛ ከዛ የበለጠ እንደውም እግዚአብሔር በህልም ነው የሚናገራችሁ፣ ፐርሰናል በሆነ መንገድ በህልም ይናገራችኋል፣ በራእይ ይናገራችኋል። ፕሬይ ስታደርጉ እግዚአብሔር በተለያየ መንገድ ያስረዳችኋል። በዚህ ጊዜ እግዚአብሔር የሚናገራችሁ ነገር ትረስት ማድረግ አለባችሁ። ፐርሰናል የሚናገራችሁ ነገር ረሃባችሁን ማስታገስ የምትችሉት በዛ ነው። እግዚአብሔር የሚናገራችሁ ነገር ሲሪየስሊ በመውሰድ ማለት ነው። በተለይ በህልምና በራእይ የምታያቸው ነገሮች ሲሪየስሊ በመውሰድ ለምን ጊዜው ካልደረሰ እግዚአብሔር ፊት ለፊት ሰዎች ፊት አናውንስ እያደረገ የእናንተን ጥሪ የእናንተን አገልግሎት እናንተ ደስ ባላችሁ ሰዓት እናንተ ማወቅ በፈለጋችሁ ሰዓት አይናገራችሁ። እግዚአብሔር የሚናገራችሁ ጊዜው ሲደርስ ሰዓቱ ሲደርስ ኮንፈርም ያደርግላችኋል። እስከዛሬ ሲናገራችሁ የነበረው በህልም የሚናገራችሁን በራእይ የሚናገራችሁን ነገር ሰው ፊት ፐብሊክሊ አናውንስ ያደርግላችኋል፣ ኮንፈርም ያደርግላችኋል ማለት ነው። በዚህ አይነት መንገድ ስለሆነ እግዚአብሔር ነገሮችን የሚያስኬደው ቤታችሁ የምታሳልፉት ነገር ላይ ፎከስ አድርጉ። ቤታችሁ እግዚአብሔር የሚናገራችሁ ድምፅ ላይ እምነት ይኖራችሁ። እግዚአብሔር በዛ ውስጥ ራሱ የእናንተን ማቹሪቲ ስለሚያይ ማለት ነው። ለዛ ማስታገሻ መንገዱ ቤት ውስጥ እግዚአብሔር የሚናገራችሁ በህልም የሚናገራችሁ ፐርሰናል በሆነ መንገድ በግል የሚናገራችሁ በጓዳችሁ ስትጸልዩ የሚገልጥላችሁ ነገር ላይ ፎከስ አድርጉ ማለት ነው።